በኬጂና በመዋለ ህጻናት አካባቢ የሆነ አስተያየት አለኝ እኔ በግሌ ነው። ለምሳሌ ከዜሮ ክፍል ተነስተው እስከ ኬጂ 3 የሚባል ነገር አለ በአሁን ሰዓት። በእኛ ሰዓት እንኳን ያው ቄስ ትምህርት ቤት ወንጌል ዳዊት ምናምን ነው ይሁን አሁን ዘመናዊ ይሆናል። ግን እስከ ኬጂ 3 የሚባለው በዚህ ዙሪያ ላይ አሁን እንደውም ሰኔ የምርቃት ጊዜ ነው። ከኬጂ እስከ ዜሮ ክፍል እስከ ኬጂ 3 አስመረቅን ብላችሁ ድንኳን ጠላችሁ፣ አረ እንደውም በሬም ሳታርዱ አትቀሩም። አንዳንዶቻችሁ ህዝብ ጠርታችሁ ልክ እንደ ሰርግ ህፃናቶችን ነው መርቆልን የምትሉ አላችሁ። በብዛት እንደዚህ አይነት ነገር ፋሽን ሆኗል። ይሄ ነገር ግን እንደው ልክ ነው ብላችሁ ታምኑበታላችሁ? እንደው ገንዘብስ ቢኖር እንደው ሀብትስ ቢኖር እንደው ብክነት አይሆንም? እነዚህ ልጆች ምን ያህል ገና እውቀታቸው ገና ጅምር እንጂ የገፉበት ነገር የለም። በዚህ ላይ ደግሞ አንዳንድ ወላጆች ምን ይወቁ ምን አይወቁ አንድ ቀን ደብተራቸውን ገልጠው አይተው አያውቁም ተቆጣጥሯቸው። ለድግስ ጊዜ ግን በጣም የሚሯሯጡ ወላጆች አሉ። እና መጀመሪያ እውቀታቸውን ፈትሾ ማየት፣ እንደገናም ደግሞ እስከ ኬጂ 3 ተማሩ ተብሎ ገና ኤቢሲዲ አወቁ ተብሎ ወይም ሀሁ አወቁ ተብሎ ወይም ሌላ ነገር አወቁ ተብሎ በሌላ ቋንቋ ለምሳሌ ብዙ ቋንቋዎች አሉ ተብሎ ያ ሁሉ ድግስና ያ ሁሉ ብክነት አላስፈላጊ ነው። ይሄ ግል አስተያየቴ ነው። ባይሆን እንኳን መደገስ ቢያስፈልግ ያ ልጅ ተምሮ በኮሌጅ ደረጃም የሆነ ሙያም ተምሮ ሲጨርስ ለስራ ሲደርስ ልጄ ሙያ ተምሮ በእውቀት በልጽቆ ለስራ ብቁ ሆኖልኛል ብሎ መደገስ እሺ አንድ ነገር ነው መቼም። ከዛ ውጪ ደግሞ ስንት ድግስ የሚያስፈልጉ ነገሮች አሉ መቼም። ለጋብቻ ሲደርስ አንድ ወጣት ልደትም እንደው ይሁን ልደት አለ፣ ለጋብቻ ሲደርስ እንደገና ደግሞ እንዳልኳችሁ አሁን እንዳልኩት ለስራ ልጄ ለስራ ብቁ ሆኖ ትምህርቱንም ጨርሶ በሙያም ተምሮ በአስፈላጊው ነገር በዝንባሌው ተምሮ ለስራ ብቁ ሆኖ ተዘጋጅቷል ተብሎ ቢደገስ እሺ አንድ ነገር ነው። ግን ገና አሁንና ኤቢሲዲ ወይንም ደግሞ የሆነ በሌላ ቋንቋም በሚያውቁት በተማሩበት ኬጂ 3 ድረስ ተማሩ ተብሎ የሁሉ ድግስ የዞሩ ሰው በጥሬ ካርድ መጥራት ምን ያህል አስፈላጊ ነው? እና ደግሞ በዚህ ዙሪያ ይህን ማድረግ የማይችሉ ወላጆች አሉ። እና የእነሱንስ ሞራል እንዴት ነው መጠበቅ አያስፈልግም ወይ? ህፃናት ደግሞ ጭንቅላታቸውን ያው ታውቃላችሁ፣ ለከሌ እንደዚህ ተደግሶ ለኔ እንደዚህ ተደርጎ ብለው ብዙ ነገር ሊመራመሩና ሊያስቡ ይችላሉ። ስለዚህ ለእነሱ ሞራልም ማሰብ ያስፈልጋል። እንደውም ይሄ እንደው ቢቻል ወርዶ በቀበሌ ሁሉ መከልከል ያለበት ነገር ነው። ይሄ ግል ሀሳቤ ነው። ጭራሽ ሆኖ እንደዚህ አይነት ነገር መሆን እንደሌለበት በደንብ በስብሰባ በውይይት በቀበሌ መደረግ አለበት እላለሁ። ለማንኛውም ይሄንን ሀሳብ ሼር የምታረጉኝ ያው ቦክሱ ላይ ጻፉልኝ፣ አስተያየት ስጡኝና እንወያይበታለን። በዚህ ዙሪያ ላይ ሀሳቡን ትደግፉ በሙሉ ስላዳመጣችሁኝ አመሰግናለሁ።